ሰላም ትሬደርስ እንዴት ናችሁ? ቡሊያን ነኝ። ሁሌም እንደምንለው ዛሬ በሌላ ቪዲዮ ተመልሰናል። ጁን 29 2026 ያለውን የትሬድ ፕሪዲክሽን ነው ማስቀመጥላችሁ ማለት ነው። እንደሚታወቀው ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ፣ ቪዲዮን ደግሞ አይታችሁ ከጨረሳችሁ በኋላ ደግሞ እንዲሁም ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቻርቱ ገብቼ ያለውን ነገር በደንብ ላሳያችሁ። ከዊክሊ ጀምረን ቻርቱ ላይ ያለንን እይታ እንዲሁም ደግሞ ቻርቱ ላይ ያለንን መልከታ በደንብ ላሳያችሁ። ትላንቱ ጁን 28 ልሰራላችሁ አስቤ ነበር። በአጋጣሚ ሆኖ ያው ዋይፋይ ትንሽ ስላልሰራልኝ ኔትወርክ ስላልተስተካከለልኝ ነው ያልሰራሁላችሁ። ማርኬቱ እንደሚታወቀው ዊክሊ ላይ ስናየው ማለት ነው። ማርኬቱን ዊክሊ ላይ ስናየው ኦቨራሊ ማርኬቱ ለብዙ ወራቶች ስፔሻሊ ጁን 2025 ሙሉ በሙሉ ማርኬቱ ቡል ስትራክቸር ይዞ እንደመጣ እናውቃለን። 2026 ላይ ማርኬቱ ትንሽ እንደ ኮንሶሊዴሽን አይነት ነገርም እያደረገ እንዲሁም ደግሞ ዳምፕ እያደረገ ወደታች የመውረድ ዝንባሌ ነበረውና ማርኬቱ መጥቶ እዚህ ጋር የተፈጠሩ ዲማንድ ዞኖች ላይ ሪያክት እያደረገ ነው። ማርኬቱ እነዚህ እዚህ ጋር ያሉ ዲማንድ ዞኖች ላይ ማርኬቱ ሪያክት እያደረገ ነው። እንደሚታወቀው እዚህ ጋር ማርኬቱ ሪያክት እያደረገ ነው። ሆኖም ደግሞ ማርኬቱ ከዚች ጋር ሪጀክሽን ነገር አሳይቷል። በዚችኛዋ ካንድል ማርኬቱ ሪጀክሽን ነገር አሳይቷል እና ማርኬቱ ኦቨራሊ ይወርዳል ብለን እናስብ። አትሊስት እስከዚችኛዋ ዞን ድረስ ወይም ደግሞ እስከ 3882 አልፎም እስከ 38 የመውረድ አቅም አለው። ግን ዛሬ ላይ ሆነን ደግሞ ምን አይነት እይታ እንዳለን ከዴሊ አንጻር ደግሞ ወርጄ ላሳያችሁ ማለት ነው። ዛሬ ሰኞ ነው፣ ጁን 29 ማለት ነው 2026። ማርኬቱ እንደሚታወቀው ሁሌ ፊቦናቺ ሊቭላችንን አስምረን ነው ማርኬት ላይ ትሬድ ቴክ የምናደርገው እና ማርኬቱ እንደሚታወቀው ባለፈው 0.618 ወይም ደግሞ የኛን ፖይንት ኦፍ ኢንተረስት ዞን ታች አድርጎ ነው ማርኬቱ ዳምፕ አድርጎ መውረድ የጀመረው ወይም ደግሞ ወደ ታች መሄድ የጀመረው። ዛሬ ላይ ቆመን ደግሞ ማርኬቱን ከምን አንጻር እናያለን ዴሊ ላይ ካለን እንዲሁ ፊቦናቻችንን ተጠቅመን ማለት ነው። ፊቦናቻችንን እናስምርና ማርኬቱ እስከዚችኛው ዞን ድረስ ይመጣል ብለን ኤክስፔክት እናደርጋለን። እስከ 4226 አካባቢ ይመጣል ብለን ኤክስፔክት እናደርጋለን። ከምን አንጻር እንደሆነ ደግሞ በደንብ ሰፋ አድርጌ ላሳያችሁ። አንደኛ እዚህ ዞን ላይ ማርኬቷ ምን አለች? የተፈጠረች ጋፕ አለች። ማርኬቱ ባለፈው ሳምንት ሲከፈት የተፈጠረች ጋፕ አለች እና ማርኬቱ መጥቶ እሷን ጋፕ ፊል ያደርጋል። ምክንያቱም እችኛዋ ያሰመርና ዞን ከዚችኛዋ ጋፕም ጭምር የተነሳች ነች እና ወደ ሎወር ታይም ፍሬም ስፔሻሊ ወደ ዋን አወር ሰወርድ ደግሞ በደንብ አሳያችኋለሁ። እዚችኛዋ ዞን ላይ አሪፍ ዞን አለች እና እሷን ዞን ሪስፔክት ያደርግልናል ብለን እንጠብቃለን። እንዲሁ ፊቦናቺ ሪቪላችን 0.618 ማርኬቱ ታች ካደረገ በኋላ ዳምፕ አድርጎ ወደ ታች ይወርዳል ብለን ደግሞ ኤክስፔክት እናደርጋለን። ከዛ አንፃር ማርኬቱ ላይ ያለንን እይታ እንዴት እንደሆነ ስፔሻሊ ሰኞ ላይ ምን አይነት ነገር እንደምናይ አሳያችኋለሁ። ግን ዊክሊ ኦቨራሊ ወደ ቤሪሽ ነው የምናየው። ግን አሁን ማርኬቱ እችኛውን ዙር ሪስፔክት እስከሚያደርግ ድረስ ግን ወደ ባይ ነው የምናየው ማለት ነው። ወደ ዋን አውር ደግሞ ወርጄ ላሳያችሁ። ወደ ዋን አውር ደግሞ ወርጄ ሳሳያችሁ ማርኬቱ ላይ ዋን አውር ላይ ምን አይነት ነገር እንዳለ ላሳያችሁ። ማርኬቱ ዋን አውር ላይ እንዳልኳችሁ ምን አለ? ከነዚህ ዞን ላይ ማርኬቱ ዳምፕ አድርጎ በጣም እየወረደ ነበር። ሬዚስታንስ ዞኖችን ሰፖርት ዞኖችን ሬዚስታንስ እየተጠቀመ ሪስፔክት እያደረገ ማርኬቱ ቀጥታ ወደታች ዳምፕ አድርጎ እየወረደ ነበር። ባለፈው እችኛውን ትሬድ ቴክ አድርገናት ነበር። ቪዲዮም ሰርቼ የላችኋለሁ። እችኛውን ትሬድ ቴክ አድርገናት ነበረ። ምንድነው እዚህ ጋር ያለን ኤክስፔክቴሽን ማርኬቱ እችኛዋን ዞን ብሬክ ካደረገ ነው ማርኬቱን ወደ ቡል የምናየው። ወደ ቡል ማርኬቱ ላይ የምናይበት መንገድ ከተፈጠረ ነው ማርኬቱ መቶ እችኛውን ዞን ብሬክ አድርጎ እዚች ጋር ሪአክት አድርጎ ካለ እና ወይ ኢንገልፊንግ ካንድል ወይ ስትራክቸር ቼንጅ ካገኘን ቀጥታ ማርኬቱን እስከዚችኛዋ ዞን እስከ የዴሊ 0.618 ዞን ድረስ ወይም ደግሞ እዚችኛዋ ሰፖርት ዞን ድረስ እንደ ሬዚስታንስ ይጠቀማል ብለን ኤክስፔክት እናደርጋለን። ስፔሻሊ ሰኞ ላይ ሆነ ማክሰኞ ላይ እችኛዋ ትሬድ ብሬክ ተደርጋ እንዲህ አይነት ኮንፊርሜሽን ካገኛችሁ ወደ ትሬድ መግባት ትችላላችሁ። እንደሚቆቆ ደግሞ ሰብስክራይብ ማድረጋችሁ እንዳረሱ። እናመሰግናለን ስላዳመጣችሁ።